ለአብርሽና ለሩታ ልሰጣቸው ያሰብኩት ቤት ላይ እንትን ይሰቅሉታል ብዬ ያሰብኩት ስጦታ ይዘውብኝ ነው የሄዱት። ሌላውን እንዳለ ወርብረውብኝ ሰብረው ምናምን አንዳንድ ጊፍት ነበሩት ሀብል ምናምን ነበሩና እሱንም ይዘውብኝ ነው የሄዱት። ቆይ እኔ ምን አይነት ክፋት ምን አይነት ነገር አድርጌ ነው እንደዚህ አይነት ነገር የሚገባኝ? እውነት ፋሚሊዎች እኔ በጣም ነው የተሰማኝ። ለወንድሜ በቆምኩኝ ለእህቴ በቆምኩኝ ለምንድን ነው ጠላቶች የተነሱብኝ? እኔን እስከ መደብደብ ድረስ እኔን መንገድ እስከ ማስቆም ድረስ ሌላ ነገር እስከ ማድረግ ድረስ ፋሚሊዎች ሩታ ይሄንን እንደማታውቅ አውቃለሁ። እሷ እንደዚህ እንደማታረግም አውቃለሁ። ሩታ በጣም ጨዋ ሴት ናት። እንደዚህ የምታረግ ልጅ አይደለችም። እኛ ላይ እንኳን ሰው አስልካ ልታስደበድበን ይቅርና አንድ ቀን ራሱ ክፉ ቃል ተናግረን አታውቅም። በቃ ነገ ያለውን ነገር እንዳለ ለሩታም ለአብርሽም አውርቼ መምጣት ባለብኝ መንገድ እመጣለሁ እንጂ እንደውም ጥሩ ነው ስለደበደቡኝ ምናምን እንደዚህ ስላደረጉኝ ምናምን እኔ ከአብርሽና ከሩታ ህይወት ርቃለሁ ማለት አይደለም ፋሚሊዎች። በቃ የትኛውም ሰው ይወቅልኝ፣ ሁሉም ሰው ይወቅልኝ። እኔ ከአብርሽና ከሩታ ህይወት መቼም ቢሆን ልርቅ አልችልም። ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ሰላም ነው። ሁላችሁም ባላችሁበት ሰላም ሁኑልኝ ፋሚሊዎች። ዛሬ በጣም ስለከፋኝ ነው የመጣሁት። ማለት አንዳንድ ችግሮች አጋጥሞኛል። በጣም ትልቅ ችግር ውስጥ እየከተቱኝ ያሉ ሰዎች ስላሉ ዛሬ ግዴታ መናገር ስላለብኝ ነው የመጣሁት ፋሚሊዎቼ። በአብርሽና በሩታ ዙሪያ አንዳንድ ሰዎች በጣም ሪስክ ውስጥ እየከተቱኝ ነው። እኔ ያው ለምን እንደሆነ ባላቅም ግን ከባባድ ችግሮች እየገጠሙኝ ነው አሁን ላይ። እኔ የአብርሽና የሩታ ደስታ የኔ ነው ብዬ በገና ቀን ብዙ ነገር ከነሱ ጋር አሳልፋለሁ። የስጦታ ፕሮግራም አለኝ ምናምን ብዬ በጣም ብዙ ነገር አስቤ አቅጄ እነሱ ጋር ሄጄ ነበርና ለመሄድ ባሰብኩበት ታይም ላይ ወደ እነሱ ጉዞ እያረኩኝ ሁለት ሰዎች መጥተው ነበር፣ አይታችኋል ቪዲዮ ላይ እና በጣም ከባባድ ነገር ነበር ያደረሱብኝ ፋሚሊዎቼ። እና ማለት ሰው የለውም ብለው አስበው ይሁን አላቅም፣ በአብርሽና በሩታ ጉዳይ ምን አስበው እንደሆነ አላቅም ፋሚሊዎቼ። በጣም ብዙ ነገር እያደረሱብኝ ነው ያሉት እና ያኔ አስቁመውኝ በጣም ብዙ ነገር አድርገውኛል። አስቁመው መደብደብ፣ መማታት ካያችሁ እየገፈተሩ ኢቭን ሲያወሩኝ ራሱ ልክ አልነበሩም እና እኔ ገምቼ ነበረ። በቻልኩት አጋጣሚ ለማምለጥ ለመሮጥ ሞክሬ ነበረ፣ ግን ያው ሁለት ስለነበሩ ያው ከአቅሜ በላይ ናቸውና አልቻልኩም። በምን አይነት ወይ እንደማስተካክለው አልገባኝም ነበር ያኔ። ግን በቃ መሄዴን ስላልወደዱት ይሁን ያው ልጠይቃቸው ሞክሬ ነበረ፣ ምንም ሊነግሩኝ አልቻሉምና ብዙ ነገር አውርተውኝ ምናምን ነበረ። ያው ብዙ ነገር ጠይቄያቸው ሊመልሱልኝ ምንም አልቻሉምና ኢቭን እያንቋሸሹ ምናምን እንደ ሰው ራሱ ሪስፔክት አድርገው አላወሩኝምና በሰዓቱ በጣም ተናድጄ ስለነበረ እኔ የሚመለስኩላቸው መልስ ልክ አልነበረም። ግን ፋሚሊዎቼ በቃ አላ ምን አድርጌያቸው እንደሆነ አላቅም፣ ብቻ ያው በሰዓቱ መተውኝ እንደዚህ ደብድበው እንደዚህ አድርገውኝ ስጦታዬን ወስደው ምናምን ሰብረውብኝ ምናምን ነው የሄዱት። እና አንዱ ስጦታ ይዘውት ነው የሄዱት እና ለአብርሽና ለሩታ ልሰጣቸው ያሰብኩት ቤት ላይ እንትን ይሰቅሉታል ብዬ ያሰብኩት ስጦታ ይዘውብኝ ነው የሄዱት። ሌላውን እንዳለ ወርብረውብኝ ሰብረው ምናምን አንዳንድ ጊፍት ነበሩት ሀብል ምናምን ነበሩና እሱንም ይዘውብኝ ነው የሄዱት። ፋሚሊዎቼ እኔ ምን ማድረግ እንዳለብኝ አላቅም። እኔ አጥፍቼ ምናምን ወንጀል ሰርቼ ወይ የሆነ ነገር አብርሽና ሩታን አጣልቼ ምናምን በማላቸው ገብቼ አይደለም ፋሚሊዎቼ። እኔ እነሱን ለማስታረቅ እነሱን ለመርዳት በቃ ላይክ ወንድሞቼ ስለሆኑ እነሱን ለማገዝ በእኔ መንገድ ብሞክር የሆነ ነገር ሰክሰስ አገኛለሁ ብዬ ስላሰብኩ ነበረ በእነሱ ወይ የቀጠልኩት። ግን ያው የሩታ ወንድሞች በማያን መንገድ እኔን እያስደበደቡኝ ነው። የሆነ ጊዜ ላይ አቤል ላይ ልከውበት አቤልን አስደበደቡት። የሆነ ጊዜ ካስታውሳችሁ አቤል እጁ ራሱ ተጎድቶ ነበርና አሁን ግን ወደ እኔ ደግሞ ዞረዋል። ምክንያቱም አሁን ላይ እኔ ማረገው ነገር እንዳለ እየተሳካልኝ ስለሆነ ነው። አብርሽና ሩታ በመታረቃቸውም ደስተኛ ስለሆንኩኝ ምናምን ያለው ነገር ምናምን ደብሯቸዋልና ለዛ ነበር እንደዚህ እያደረጉኝ ያሉት። እና አሁን ዛሬ የምቀርጸው ተደብቄ ነው፣ የሆነ ቦታ ሆኜ ነው የምቀርጸውና እነሱ አያውቁም። ምን እንደሆነ አላቅም፣ ብቻ ግን እኔ ማን እንደሚነግራቸውም አላቅም። ያው ተደብቀው ምናምን እየመጡ ነው እንደዚህ የሚያደርጉኝና በጣም ብዙ ጊዜ ተደጋግሞብኛል ፋሚሊዎቼ። እነዚህ ልጆችን በምን አይነት መንገድ እንደምፋታቸው ራሱ አላቅም። በቃ አብርሽ ጋር አትቅረብ ነው የሚሉኝ። እኔ ለምን እንደሆነ አላቅም። አብርሽ ጋር አትቅረብ። እኔ አብርሽን ወደ ሄርሜላም ወደ ሌላም ሴት እንዲሄድ አላረኩትም። ሩታና አብርሽ እንዲታረቁ ነው እኔ እያረኩ ያሉት። ፋሚሊዎች አይታችኋል፣ ሁሉንም ነገር አይታችኋል፣ ያለውን ነገር እንዳለ አይታችኋል። የኔን ቪዲዮ እንዳለ ተመልከቱ። እውነቴን ነው የምላችሁ።
ኦዲየንስ ታውቃላችሁ እኔ ስለ አብርሽና ስለ ሩታ መልካምነት እንጂ እህቴና ወንድሜ ስለሆኑ ብዙ ነገር ስላደረጉልኝ አንድ ላይ ስላሳለፍን ለዛ ውለታ መመለሻ የሆነ መንገድ ዘይቤ ፈጥሬ በቃ እነሱን ለማስታረቅ በችግራቸው ጊዜ አብሬያቸው ለመሆን ለመካፈል ነው እንጂ እንደዚህ ያደረኩት እነሱን ለማለያየት ምናምን አይደለምና ይሄን ነገር እየፈጠሩብን ያሉት የሩታ ወንድሞች ናቸውና ሩታ ይሄንን እንደማታውቅ አውቃለሁ። እሷ እንደዚህ እንደማታረግም አውቃለሁ። ሩታ በጣም ጨዋ ሴት ናት። እንደዚህ የምታረግ ልጅ አይደለችም። እኛ ላይ እንኳን ሰው አስልካ ልታስደበድበን ይቅርና አንድ ቀን ራሱ ክፉ ቃል ተናግረን አታውቅም። በቃ ተከባብረን ተዋደን ነው ያለነውና እንደዚህ እያደረጉ ያሉት እነሱ ናቸው። ያው እነሱ ለሩታ የጠቀሟት መስሏቸዋል፣ ግን በጣም እየጎዳት ነው ያሉትና አሁን ከሩታ ጋርም እንዳቀርብ ብለውኛል። አሁን ለምሳሌ ያው እኔ እኮ የነሱ ቃል አያግደኝም። እኔም እኮ አሁን መመለስ አያቅተኝም። አሁን እንደዚህ አድርገውኛል ዛሬ ችግር የለውም። አሁን ይስተካከላል እኮ ቁስል ነው ይድናል፣ ችግር የለውም። እዚህ ጋር የመቱኝ ይድናል፣ ችግር የለውም። ቁስል ነው በቃ ጠባሳ ምናምን እንዳይኖር አድርገን እናድነዋለን፣ ችግር የለውም። ግን እሱ ብቻ ሳይሆን ፋሚሊዎቼ ነገ ከነገ ወዲያ እነዚህ ልጆች አምሽቼ ቤት ስገባ ምን ስል በመማርበት ቦታ መጥተው የሆነ ነገር ቢያደርጉኝስ? ብቻዬን ነው በሚያገኙኝ ታይም ላይ ከጀርባ መጥተው ቢወጉኝ ምን ቢያደርጉኝስ? ፋሚሊዎቼ ይሄን ነገር ሶሉሽን ለመፍጠር ነው ዛሬ የመጣሁት። ማለት በምን አይነት ኃጢአቴ ነው በምን አይነት ስህተቴ ነው እኔ እንደዚህ አይነት ነገር ሊደረግብኝ የቻለው? ብቻ ለእኔ ከባድ ነው ፋሚሊዎቼ። እኔ እንደዚህ አይነት ነገር ይገባኛል ብዬ አላሰብኩም ነበር። እኔን እስከ መደብደብ ድረስ፣ እኔን እስከ ማዋረድ ድረስ፣ ገፍትሮ እስከ መጣል ድረስ ያኔ እንዳለ ከነ ሱፌን ራሱ አበላሽተውብኝ ረጋግጠውኝ ምናምን እኔ እንጃ። እኔ ምን አስበው እንደሆነ አላቅም፣ ምን ፈልገው እንደሆነ አላቅም። እኔ ጠርቻቸው በክብር ላዋራቸው ራሱ ፈልግ ነበር። እነሱ ግን ሲመጡ በጉልበት ነው የሚያስቡት። እኛ ደግሞ እንደነገርኳቸው እኔ ከአብርሽም የተማርኩት ይሄንን ነው። እኔ የሰው ልጅን ሪቬንጅ ማድረግ አልፈልግም፣ በቀል ማስለመድ አልፈልግም። እኔም እኮ ወንድ ልጅ ነኝ። እኔ መማታት ምናምን አቅቶኝ አይደለም። እዛ ጋር ቢያንስ የሆነ ነገር ለመፍጠር ብሞክር ወይ ፈንክቻቸው ወይ የሆነ ነገር አድርጌ እሄዳለሁ እኮ። ግን በቃ በሚያስጠላ ሁኔታ በሚደብር ሁኔታ ማየማ ነገር እያደረጉብኝ ነው ፋሚሊዎች። ስለዚህ እኔ ለዚህ ነገር ምላሽ በጣም እፈልጋለሁ። አብርሽ እንዳለ ያለውን ነገር አውርቻለሁ። ከዚህ ቪዲዮ በኋላ አገኛለሁ ብሎኛል። እሱ ጋር አሁን ላይ እየተፈጠረ ያለው ነገር ልክ አይደለምና ለዛ ስለሆነ ያው አወራሃለሁ ብሎኛልና ለመገናኘት ቀጠሮ ስለያዘን ችግር የለውም ማለት ሶሉሽን በምናደርግበት መንገድ መፍትሄ እንፈጥራለን፣ ችግር የለውም። እሱ ግን ፋሚሊዎቼ መልካም ለሚሰራ ሰው ጥሩ ነገር ለሚሰራ ሰው ማለት አላ በቃ ወንድሜ እህቴ ብሎ ጥሩ ነገር ለሰራ ሰው እንደዚህ አይነት ነገር ይገባዋል ወይ? እኔ እኮ ጥያቄ ይሄ ነው። ቆይ መልካም ነገር ስለሰራን ነው ወይ? እኔ እኮ መጥፎ ምንም አንድ ነገር የሰራሁት ነገር የለም። መጥፎ ነገር አላደርኩም። ሩታና አብርሽን አልጎዳው ጠቀምኩ እንጂ ፋሚሊዎቼ። እኔ ምንድነው አንድ ነገር ገብቶኛል። ሩታና አብርሽ ስለታረቁ ሩታና አብርሽ አንድ ላይ ስለሆኑ ምናምን በቃ በዛ ተነሳስተው በዛ ቅናት ተነሳስተው አሁን ላይ ምን አስበዋል? እንዲሁ ሳስበው በዙሪያቸው ያለነውን እኛ ነንና እኛን ለመበተን ነው ያሰቡት። ምክንያቱም እኛ ነን እነሱ እንዲታረቁ እየለፋን ያለነው። እኛ ካባረሩ ካጠገባቸው ምናምን እየደበደቡ ምን እያደረጉ በጉልበትም ቢሆን ነገርም እንደዛ አድርገው እኛን ካባረሩ በኋላ ሩታና አብርሽ አንድ ላይ እንዳይኖሩ ማድረግ ይችላሉ። ገባችሁ? ክፍተቱ በጣም እንትን ይሰፋላቸዋል። ያኔ ብዙ ነገር ማድረግ ይችላሉ። ያ ነው ሀሳባቸው። እኛ ደግሞ ይህን ነገር ሲደረግ ቆመን አናይም። እኔ እህቴ ሩታና እንደዚህ ሲያደርጉ ቆሜ አላይም። አብርሽ ጋርም እንደዚህ ሲያደርጉ ቆሜ አላይም። እኔ ሁሉም ሰው ያልተረዳው ነገር አንድ ነገር አለ። በቃ ምንድነው ሩታ ከአብርሽ ውጭ የማንም ልትሆን እንደማትችል ኦዲየንስም ኤቭሪ ሰው ሊያውቅ አልቻለም፣ ሊገባ አልቻለም። በቃ እነዚህ ራሱ እንደዚህ የሚያደርጉን ሰዎች ፋሚሊዎች ሊገባቸው አልቻለም። ሩታና አብርሽ እኮ ፍቅረኛሞች አይደሉም፣ ባለትዳሮች ናቸው። እነዚህ ልጆች አልተፋቱም አይደለም። ለምንድነው አንድ ላይ መኖር ማይችሉት? አሁን እኮ እነሱ አንድ ላይ እንዳይኖሩ ምናምን ነው እነዚህ ልጆች እያደረጉ ያሉት። የአብርሽና የሩታን ትዳር እየፈለጉ አይደለም። በዛ መሀል ደግሞ እኛ እየተጎዳ ነው። እነሱ በተጣሉ ቁጥር እነሱ የሆነ ነገር ባደረጉ ቁጥር እነሱ ብቻ በዚህ ብዙ አይነት ችግሮች ውስጥ እየገባ ነው እኛ እና አንዳንድ ከባባድ ችግሮች እስከ መደብደብ ድረስ እቃ እስከ እየወሰዱብን ነው። በቃ በሰላም መሆን አልቻልንም። በምንሄድበት ቦታ ሁሉ ያስጠነቅቁናል። ፊት ለፊታችን ለምን ይሄ ይሆናል? እኔ ራሱ ሰላም እየነሱኝ ነው። በጓደኞች ፊት ምናምን እየመጡ ማያማያን ነገር እያሉኝ ነው።
ፋሚሊዎቼ ምንድነው ማድረግ ያለብኝ? ለምንድነው ይሄ ነገር ሶሉሽን መውሰድ ማይችለው? ፋሚሊዎቼ በዚህ ጉዳይ ሁላችሁ መልስ እንድትሰጡ ፈልጋለሁ። ቆይ እኔ ምን አይነት ክፋት ምን አይነት ነገር አድርጌ ነው እንደዚህ አይነት ነገር የሚገባኝ? እውነት ፋሚሊዎቼ እኔ በጣም ነው የተሰማኝ። ለወንድሜ በቆምኩኝ ለእህቴ በቆምኩኝ ለምንድነው ጠላቶች የተነሱብኝ? እኔን እስከ መደብደብ ድረስ እኔን መንገድ እስከ ማስቆም ድረስ ሌላ ነገር እስከ ማድረግ ድረስ ፋሚሊዎቼ ቆይ ይሄ እኔ ብቻ ግራ ነው የገባኝ ፋሚሊዎቼ። ምን ማድረግ እንዳለብኝ አላቅም። እኔ እንደውም ከሚዲያ ራሱ ልጥፋ ብዙ አይነት ነገር እያሰብኩ ነው። ምክንያቱም እንዴት የሰው ልጅ መልካም ነገር እየሰራ በጎ ነገር እያደረገ ሰው የሚደግፈውን ነገር እያደረገ እንደዚህ አይነት ነገር ይደርስበታል? ያም አንዴ ቢሆን ጥሩ ነው። አንዴ አክሲደንት የሆነ ነገር ነው ብላችሁ ታስባላችሁ? ኤኒ ታይም ባገኙኝ ቁጥር የተለያዩ ሰዎች እየመጡ የሩታ ወንድም እንትን እንደዚህ እያለ ነው ምናምን። ለምን ይሉ ነገር ይፈጠራል? ለምንስ እኛ እንሰቃያለን? እኛ እኮ ምንም አላለም። በቃ አብርሽና ሩታ በሰላም ይኖሩ ነው ያለው። እንደዚህ ስላለን ሌላ ነገር ፈጥረው ያ በጉልበት ለማሳመን በጉልበት ከነሱ ለማራቅ በጣም በብዙ መንገድ እየሞከሩ ነው። ይሄ ደግሞ በጣም እኛን እየጎዳን ነው። ፋሚሊዎቼ እኔ ይቅርታ በዚህ መንገድ ስለመጣው ማለት በቃ የባለፈውን ፕሮግራሜን በጣም ስላበላሹብኝ በጣም ተናጅጃለሁ። እልህ ላይ ነኝ በጣም በቃ እነሱን የሆኑ ነገር እስካላረኩኝ ድረስ እኔ አይለቀኝ። በቃ እንደዛ ስጦታዬን ሰብረው እንደዛ ገፈታትረው መሬት ላይ አስተኝተው ምን ብለው ሁለት ስለሆኑ ነው በቃ እንደማልችላቸው ስለገባቸው እንትን ያሉትና ብዙ ነገር ለማድረግ ሞክሬ ነበረ። ከዛ በኋላ እንደዛ ካረጉኝ በኋላ ፋሚሊም የተለያዩ ሰዎች ብዙ ነገር አውርተናል። በቃ እስኪ በጣም ብዙ ፋይል ይዤባቸዋለሁ። ከዚህ በኋላ የሆነ ነገር ቢያደርጉ ከዚህ በኋላ የሆነ ነገር አንዳች ነገር እርምጃ ቢራመዱ ቀጥታ ነገሩን ወደ ክስ ነው የምወስደው። እካሰሳቸዋለሁ ቀጥታ። የምሬ ነው የምላችሁ። ያኔ ምህረት ሽምግልና ቢባል ምንም ነገር አልቀበልም። በጣም ብዙ ጊዜ ላስጠነቅቃቸው ሞክሬያለሁ። በቃ ልጆቹ ማየም ፋውል እየሰሩብኝ ያሉት አንዴ ያስደበድቡኛል፣ አንዴ ራሳቸው ይመጣሉ። ብዙ ነገር እያደረጉብኝ ነው። እቃ እየወሰዱብኝ ነው። በጣም ብዙ እቃ ወስደውብኛል ፋሚሊዎቼ። ስጦታው ብቻ አይደለም፣ ከስጦታው ጀርባ ብዙ ያልቀረስኳቸው ነገሮች አሉ። እኔ ያ ነገር ፐብሊክ ካደረኩት እና አብርሽ ትልቅ ችግር ውስጥ ይገባል ብዬ ነው። አብርሽ ይሄንንም እንዲህ ስላደረጉ በጣም ተናዷል እና አሁን ድጋሚ ሩታ ወንድሞች ጋር ከሄዳ ከሩታ ጋር ድጋሚ ሌላ ነገር ውስጥ ግብግብ ውስጥ መግባት ነው። ይሄን ነገር ደግሞ ነው ያልፈለኩት። ምክንያቱም የእነሱ ሰላም ነው የምፈልገው። በቃ እኔ አብርሽ እየተጎዳ መጥቶ እኛ ጋር ማልቀስም መጎዳትም ማዘንም የለበትም። ሩታም እንደዛው እና ሩታዬ እዚህ ጋር ምንም የምታውቀው ነገር የለም ፋሚሊዎቼ። ሩታ ባለፈውም ራሱ ደውላ ማን ነው እንደዚህ እነማን ናቸው ለምንድን ነው ማንነታቸው ማታረጋግጠው ምናምን እያለች ነበር። እሷ ምንም የምታውቀው ነገር የለም። ግን አሁን ነገሩ እንደዚህ እየበዛ ከሆነ በቃ ወደ ሌላ ነገር ነው የሚሄደው እና ይሄ ቪዲዮ ስታየው ሩታ የእሷ ወንድሞች እንደሆኑ ታውቃለች እና ያው ሶሉሽን እንፈጥራለን። ነገ አብርሽን ሳገኘው ያለውን ነገር አወራዋለሁ። ሩታም ነግራትና ታስጠነቅቃቸዋለች። ከዚህ በኋላ ግን በእኔ ህይወት ከመጡ ማየን ነገር ነው የሚፈጠረው። እኔም ወደ ህግ ሄዳለሁ። በቃ ይሄ የሰው ማያውቀው ማንነታችንን በግድ እንድናወጣው በግድ ሰው እንዲያውቀው እያደረጉ እኛ ደግሞ በዚህ መታወቅ አንፈልግም ቤተሰቦች። በቃ ይሄ እንዳለ ይሄ የምታዩት ቤት እንዳለ የፍቅር ቤት ነው። በቃ በፍቅር በደስታ በቁም ነገር ምናምን ሰዎች ነን። እኛ ትላልቅ ሰዎች ነን። ብዙ ነገር የሚጠበቅብን ሰዎች ነን። ዛሬ ደግሞ እኔ ተነስቼ መጣላት፣ መደባደብ፣ ወንጀል ውስጥ መግባት፣ ስህተት ውስጥ መግባት ምናምን እንደዛ አልፈልጉም። አላማ ያለን ሰዎች ነን። ቪዥን አለን። በቃ ገባችሁ? በዚህ ወይ ነው እኛ እየተራመድን ያለ ነው። በዚህ ወይ የሚንቀሳቀስ ልጅ በዚህ መንገድ ደግሞ እነሱ እንደዚህ ማድረግ ይሄ ከባድ ነገር ከአላማም ከየትኛውም ነገር ያስቆማል። እኔ ደግሞ በዚህ መንገድ ማንንም አልፈቅድለትም። ማንንም እና በጣም የሰሩት ነገር ከባድ ነገር ነው። ትልቅ ወንጀል ነው። በእርግጥ ትልቅ ወንጀል ነው። እኔ ቪዲዮን ይዤ ህግ ቦታ ቤት ባንዴ ነው ማስፈረድባቸው። ግን ይሄ ቪዲዮ ግን የመጨረሻ ማስጠንቀቂያ ነው የምሰጠው። የመጨረሻ ማስጠንቀቂያ። ከዛ ምንም አይነት እርቅ ቢመጣልኝ አልቀበልም። ምንም አይነት እርቅ ቢመጣልኝ፣ በሩታም በኩል ቢመጣልኝ፣ በተለያየ ሰው ቢመጣልኝ አልቀበልም። ምክንያቱም ይሄንን ያው ሩታም ታየዋለች። ንገሪልኝ፣ በቃ እኔ አልፈልግም። በአካልም ነገ ሳገኝሽ እነግርሻለሁ። አልፈልግም። ይሄው ኦዲየንስ ሁሉም ይወቅልኝ።
ለመጨረሻ ጊዜ ነው ከኔ ህይወት እንዲወጡ ማስጠነቅቃቸው። ከዛ በኋላ ግን ቀጥታ ወደ ህግ ነው የምሄደው፣ እከሳቸዋለሁ፣ እንዴት እንደማስፈርድባቸው ሁሉም ያያል። የምሬ ነው ፋሚሊዎች ታዩታላችሁ። ያኔ ግን እርቅ ይምጣ ምን ይምጣ ቢባል ለአንድ ሰው አልቀበልም፣ ለአንድ ሰው ፋሚሊዎች። በቃ ይሄ የኔ ውሳኔ ነው፣ የመጨረሻ ውሳኔ ነው። ከባድ ነው። በቃ እንደዚህ የሰው ልጅ በዚህ መልካምነት ውስጥ እያለ እንደዚህ አይነት ነውረኛ ስራ፣ እንደዚህ አይነት ባለጌ ስራ ለኔ አያስፈልግም። እና ይቅርታ ፋሚሊዎች፣ እኔ በዚህ መንገድም መምጣት ማውራትም አልነበረብኝም። በጣም ስለከፋኝና ስለደበረኝ ማስጠንቀቅ ስላለብኝ ነው። በቃ ነገሩ በዛ ሰለቸኝ፣ ከአቅም በላይ ሆነ። ይህንን ነገር ፐብሊክ አድርጌ ሁሉም ሰው አውቆት ተገንዝቦት ከዛ የትኛውንም ነገር በወስን ባደርግ ኖርማል ነው። ማንም ኦዲየንስ እናንተ ማናችሁም አፈርዱብኝም። ምክንያቱም ቀድሞ ልጅ ተናግሮ ነበር ስለምትሉ ማለት ነው። ይህንን ለመናገር ነው ፋሚሊዎች። በቃ በጣም 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 ይደብራል፣ እውነት ይደብራል በጣም። ይሄ ህፃንነት ያላደገነትን አለማደግነትን ነው የሚያሳውቀው። በቃ የሰው ልጅን እንዴት ወደ መደብደብ ወደ መግደል ወደ ተለያየ ነገር ለምን ያስገባል? ምን አስፈልጎ ነው እንደዚህ የሚደረገው? እና ለኔ ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ምንም አይነት ነገር አልቀበልም። የምሬ ነው ፋሚሊዎቼ፣ ምንም አይነት ነገር አልቀበልም። በእነሱ ጉዳይ ጨርሻለሁ። ከዚህ በኋላ ምንም አንድ ነገር አልቀበልም። በቃ በሩታና በአብርሽ ጉዳይ ደግሞ እስኪ ያለውን ነገር እናያለን። አብርሽ ለቃሉ ታማኝ መሆኑን ባይዘው ፋሚሊዎቼ ተመልከቱ። በቃ ለቃሉ ታማኝ ነው። ቤቷ አስገብቷት እሱ ወጣ። አያቸዋ ኢቭን ለቃሉ ታማኝ ስለሆነ ነው እንደዚህ ያደረገውና በዚህ ይሄን ያህል ራሱ የልጁ መልካምነት እየታየ ሰው ኔጌቲቭ ነገሩን ነው የሚያስበው። የሆኑ የበደለውን ያጠፋው ፓርት ብቻ ነው ሰው እያወጣ የሚወቅሰው። እዚህ ጋር ራሱ የአብርሽ ትልቅነትን አስተዋይነትን ማየት እንችላለን እኮ ፋሚሊዎቼ። በቃ ለቃሉ ታማኝ ሆኖ ወጣ አይደለ? ኢቭን ወጥቶ ራሱ ይቅርታ እየጠየቃት ነው። የሆነ ምህረት አድርግልኝ አንድ ላይ እንኖር እያላት ነው። አክስቷም ሄዳለች። እንዴት እንደዚህ ይደረጋል? አብርሽ እኮ በጣም ጥሩ ሰው ነው። ሩታን እንደሚወዳት እኮ በዚህ ማወቅ እንችላለን። አይኑ አውቃለሁ እሷ እንደምትወደው፣ እሱም ግን በጣም ነው የሚወዳት። እነዚህ ልጆችን የሚዋደዱ ከሆነ አንድ ላይ መኖር የሚፈልጉ ከሆነ ለምንድን ነው አንድ ላይ እንዲኖር ማንፈቅድላቸው? ለምንድን ነው በጣም በብዙ መንገድ መሀላቸው ውስጥ እየገባን ምን በጠብጣቸው ሰላም ምን ነሳቸው? እኔ ብቻ ችግር የለውም ተውት፣ ብቻ ሁሉ ነገር ይስተካከላል። ዛሬ በዚህ መንገድ ስለመጣው ይቅርታ ፋሚሊዎች። በቃ በጣም ስለደበረኝ ስለከፋኝ ነው። እንደሚስተካከል አይኑ ባይዘቦይ ፋሚሊዎች፣ ሁሉም የትኛውም ሰው እንዲያቅል የሚፈልገው ነገር በተለይ ደግሞ እነዚህ ወንድሞች ነን የሚሉት ሰዎች እንዲያውቁልኝ የሚፈልገው ነገር ባለፈው እኔ ጋር የመጡት ሰዎች ሁላችሁም እኔ ማለት ነው ፋሚሊዎቼ ስለደበደቡኝ እንደዚህ ስላደረጉኝ የትኛውም ሰንበዲ መጥቶ ስጦታዬ እንደዛ አድርገውኝ ምናምን ከሩታና አብርሽ ጋር በዛ ፕሮግራም ስላስቀሩኝ ምናምን እኔ ከሩታና ከአብርሽ ርቃለሁ ማለት አይደለም ፋሚሊዎቼ። እንዳውም በጣም በተሻለ ነገር እንድቀርባቸው ነው እያደረጉኝ ያሉትና ከዚህ በኋላ በደንብ እንዳውም ንጹህ ፍቅሯን ተረድቻለሁ የሁለቱን ማለት ነው ፋሚሊዎች። እንዳውም ከዚህ በላይ በደንብ ነው መቀርባቸው። እንደዚህ እንኳን የሚያቃጥላቸው ከሆነ ከዚህ በላይ ቀርቤ በጣም ብዙ ነገር ነው ማሳለፈው ከነሱ ጋር። እንዳውም ከዚህ በኋላ ከነሱ ጋር የየለት ተግባሬን የየለት ውሎዬን ከነሱ ጋር እንዳውም ይዤ ለመምጣት አስቤያለሁ። በቃ ነገ ያለውን ነገር እንዳለ ለሩታም ለአብርሽም አውርቼ መምጣት ባለብኝ መንገድ እመጣለሁ እንጂ እንዳውም ጥሩ ነው ስለደበደቡኝ ምናምን እንደዚህ ስላደረጉኝ ምናምን እኔ ከአብርሽና ከሩታ ህይወት ርቃለሁ ማለት አይደለም ፋሚሊዎች። በቃ የትኛውም ሰው ይወቅልኝ፣ ሁሉም ሰው ይወቅልኝ። እኔ ከአብርሽና ከሩታ ህይወት መቼም ቢሆን ልርቅ አልችልም። ይሄ እንዳውም ለኔ ጥሩ መንገድ ነው። ከዚህ በኋላ እንደነገርኳችሁ የየለት ተግባሬን ራሱ ይዤ እመጣለሁ። እስኪ ከዛ ምን እንደሚፈጠር አያለሁ። ይሄ የመጨረሻ ማስጠንቀቂያ ነው ፋሚሊዎቼ። ከአብርሽና ከሩታ ህይወት መቼም ቢሆን ልርቅም አልችልም። ይሄ እነሱም እንደሚሰሙት አይኖ እርግጠኛ ነኝ። እስቲ ቀጣይኛው ቪዲዮ ላይ እስኪ መጥቶ ያስቆመኝ እንደሆነ ያለው በፊት የምቀርጽበት ጋር ሂጅ እቀርጻለሁ ነገ። ያኔ እስኪ ምን እንደሚፈጠር ያለው በቃ ፋሚሊዎቼ እናንተ የምታዩት ይሆናል። ያንን ነገር አሳውቃችኋለሁ። እስከዛም ሁላችሁም ቸር ሰንብቱልኝ ፋሚሊዎቼ። በጣም ነው የምወዳችሁ። ይቅርታ እንግዲህ ስለዛሬው ቀን በጣም ነው የማመሰግነው። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።